ሰላም ለእናንተ ይሁን የተወደዳችሁ ቅዱሳን። ዛሬ አንድ የጸሎት ጥሪ ለማቅረብ ነው። ካለፈው አርብ 06/10/2017 ዓመተ ምህረት ጀምሮ እንደሚታወቀው እስራኤልና ኢራን በይፋ ውጊያ ጀምረዋል። ውጊያውን እስራኤል ኢራን ለደህንነቴ ታሰጋኛለች፣ ጀርመን ወይንም ናዚ ከ1941 ዓመተ ምህረት እስከ 1945 6 ሚሊዮን የሚጠጉ ዜጎችን ገድላብኛለች። እንደዚህ ያለ ታሪክ በድጋሚ እንዲደገምብኝ አልፈልግም በማለት በይፋ የኢራንን የሚሳኤል ሳይንቲስቶች፣ የጦር ጀነራሎች፣ የጦር ቀጠናዎች በማጋየት ጀምራለች። በዚህም እስከዛሬ ማለዳ እጅግ ብዙ በሚሆኑ ሰዎችና መሰረታዊ ልማቶች ላይ ጉዳት የደረሰ ሲሆን 224 ኢራናውያን ሲያልፉ ወይንም ሲሞቱ 14 የሚያክሉ እስራኤላውያን እንዲሁ በዚህ ውጊያ ህይወታቸው አልፏል። እና ይህ ጦርነት ገና ብዙ ትንታኔዎች እየተሰጠበት ያለና ብዙ ሰዎች ከዚህ በኋላ ሊያልቁ ይችላሉ ተብሎ የሚፈራበት በመሆኑ እግዚአብሔር አምላካችን ጣልቃ እንዲገባ ለመሪዎች ማስተዋልንና ጥበብን እንዲሰጥ እንድንጸልይ ይህንን የጸሎት ጥሪ ዛሬ አቀርብላችኋለሁ። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ተባረኩ።